قال المؤلف رحمه الله تعالى فصل ونؤمن باليوم الآخر በመጨረሻው ቀን እናምናለን አህለሱና ወልጀማዓ ሙስሊሞች የመጨረሻ ቀን አለ ብለው ያምናሉ። ወሁዋ የመጨረሻው ቀን ማለትም የውሙል ቂያመቲ የቂያማ ቀን ማለት ነው። ለምን የቂያማ ቀን የመጨረሻው ቀን ተባለ የተባለ እንደሆነ አለዚ ላ የውመ ባዕደሁ ከዛ በኋላ የሚተካካ የሚቀያየር ቀን የለም። ከዛ በኋላ የሚመሽ የሚነጋ የሚቀያየር ቀን አይኖርም። አንድ ቀን ብቻ ነው የሚሆነው። ይህ ቀን የሚሆነው መቼ ነው ከተባለ ሒነ ዩብዐቱ አናሱ ሰዎች የሚቀሰቀሱበት ቀን ነው። አሕያአን ሕያው ተደርገው ነፍስ ተዘርቶባቸው የሚቀሰቀሱበት ቀን የውሙል ቂያማ ይባላል። የመጨረሻው ቀን ይባላል። የሞቱት ይሆን በሳት ተቃጥለው ይሆን ጎርፍ ወስዷቸው ይሆን ግን ያ ቀን ሲደርስ አላህ ተባረከ ወተዓላ ከየነበሩበት ከተቀበሩበት ይሁን ሬሳቸው ጀናዛቸው ከነበረበት ስፍራ አስቅሶ ስጋ ልብሶ አሕያ ህይወት ያለው ሰው ያደርጋቸዋል። እንደገና ሊልበቃኢ ከዛ በኋላ ለዘላለም ይኖራሉ። ሰው ልጅ መጀመሪያ ካልነበረበት ተፈጥሯል። ከዛ ደግሞ የሆነ ያክል ጊዜ ኖሮ ድጋሚ ይሞታል። የሆነ ያክል ጊዜ ኖሮ ይሞታል። ከዛ በኋላ እንደገና ይቀሰቀሳል። በሁለተኛ ዙር ይፈጠራል ማለት ነው። የቂያም ቀን የሰው ልጆች ከተቀሰቀሱ በኋላ ዳግም መሞት የለም። ከዛ በኋላ ሊልበቃ የተባለው ለዚህ ነው። ሊልበቃ ማለት ለዘላለም ለመኖር ማለት ነው። የቂያም ቀን የሰው ልጆች ከተቀሰቀሱ በኋላ ከዛ በኋላ ለዘላለም ነው የሚኖሩት። ለዘላለም ሲኖሩ ለሁለት ይከፈላሉ። የቂያም ቀን ለሂሳብ ለዘላለም ለመኖር ከተቀሰቀሱ በኋላ የሚኖሩት ኢማ ፊ ዳሪ ናዒም ጸጋዎች ሁሉ በሞሉበት የጀነት ሀገር ነው የሚኖሩት። ወኢማ ወይም ደግሞ ፊ ዳሪ አልዓዛቢ በስቃይ አልአሊሚ አስማሚ በሆነ ስቃይ ቅጣት መከራ ውስጥ ጀሀነም ውስጥ ነው የሚኖሩት። ነዑዙ ቢላሂ ሚን ዛሊክ። ከሞት በኋላ ህይወት አለ። ዱንያ የሚያበቃበት የመጨረሻ ቀን አለ። በዛ ቀን የሰው ልጆችን አላህ ከቀብራቸው ይቀሰቅሳል። ያልቱትን ቀደም ብሎ ያሞታቸዋል። ቂያማ ከመቆሙ በፊት ሊቆም ሲል ቂያማ ሲቆም ነፍስ ያለው ሁሉ ይሞታል፣ ወደፊት ይመጣል። ቀደም በቂያም ሰሞን የሞቱትንም የቂያም ቀን አላህ ይቀሰቅሳቸዋል። ሁለተኛ ዙር ህያው ያደርጋቸዋል። ሞተን በስብሰን እንቀራለን ከሞቱ በኋላ የሰው ልጆች አይነሱም አይባልም። ይሄ ኩፍር ነው። የሰው ልጆች ከሞቱ በኋላ ቢቀበሩም ሬሳቸውን አውሬ ቢበላውም ውሃ ጎርፍ ቢወስደው በእሳት ቢቃጠልም አንዳንድ ምዕራባውያን ዘንድ እንደሚደረገው መሬት ላለማባከን ብለው አንዳንድ ሀገራት ሬሳን ያቃጥላሉ። በዚህ መልኩ ይቃጠል፣ በእሳት ተደጋሚ ሞት፣ አውሬ የሚብላው በእሳትም ይቀበል። የሰው ልጅ ከሞተ በኋላ ዳግም ይቀሰቀሳል። የቂያም ቀን ያኔ ከተቀሰቀሰ በኋላ ድጋሚ መሞት የለም። ወይም ለዘላለም በደስታ መኖር ነው። መልካም ስራ ከሰሩ ዱንያ ላይ ኢማን ከነበረ፣ አሊያ ደግሞ ሁሌ እየተሰቃዩ መኖር ነው። አላህ ይጠብቀን። እዚህ ዱንያ ላይ ካመፁ አላህን ካስቆጡ ፈኑእሚኑ እናምናለን ቢልባዕቲ ሞቶ መቀስቀስ አለ ብለን ወሁወ ባዕት ማለት ኢሕያኡ ላሂ ተዓላ አላህ ሕያው ማድረጉ ነው። አለመውታ ሙታን ሞተው የነበሩ ሰዎችን አላህ መቀስቀሱ ዳግም ሕያው ማድረጉ እነሱ ላይ ህይወት መዝራቱ ባዕት ይባላል፣ መቀስቀስ ይባላል። መቼ ነው እንዴት ነው የሚሆነው? ሒነ የንፉኹ ኢስራፊሉ ኢስራፊል የሚባለው መላኢካ ሲነፋ ፊሱሪ በቀንዱ በጥሩምባው ኢስራፊል የሚባል ካለ በስራዎቹ አንዱ ቀንድ በሚመስል ጥሩምባ ላይ መንፋት ነው። ቀንድ የሚመስል ጥሩምባ ላይ እሱ ላይ ሲነፋ ይቀሰቀሳል። النفخة الثانية በጥሩምባ መንፋት 3 ስም ነው ተብሏል። ሁለተኛውን ሲነፋ ሁለት ዙር ይነፋል። አንደኛው ሲነፋ ነፍስ ያለው ሁሉ ይሞታል ኢላ ማሻአላህ። ከ40 ዓመት በኋላ ሁለተኛ ዙር ሲነፋ ደግሞ ሁሉም ይቀሰቀሳል። ይህም በአንድ አንቀጽ አላህ ነግሮናል። ሱረቱ ዙመር 68ኛው አንቀጽ ላይ ወኑፊኸ ፊሱሪ በጥሩምባው በቀንድ መሰል ጥሩምባው ተነፋ፣ ኢስራፊል ነፋ። ፈሰዒቀ መን ፊ